እናቷ አይምሮ እንዲነጻ አንቺ ታይላታለሽ እዚህ ስለሆንሽ አለችኝ እና እግዚአብሔር ይስጣችሁ እየተባበሩኝ ነው። አሁን ምን ጠብቀው አንድ ነገር ብቻ ነው የፖሊስ ውጤት እና በደንብ እግዚአብሔር ይመስገን እያረጉልን ነው። ምን ፈልገውን ነገር በፈለግን ሰዓት ስልክ ያነሳሉ ኤምባሲ እና እየመለሱልን ነው። በጣም አመሰግናለሁ አቡዬ ስላስገባሽ። በቃ ይሄ ነው ያለው ነገር። የምትፈልጊው ነገር ካለ መረጃ ምንም የሆነ የምታግዥን ነገር ካለ ፕሊስ ተባበሪኛለሽ እናቴ። ኤኒ ታይም አለው ምንም አይነት ያለው እውነተኛ መረጃ ያለኝን እጄ ላይ እንዳለ ሰጥሻለሁ። ይጣራና እውነተኛውን ውጤት ፖሊሶች የሚሉኝን አሳውቅሻለሁ። እሺ እናቴ እሺ እግዚአብሔር ያክብርልኝ የኔ ማር። እሺ እቺ ቤተሰቦቿን አጽናኛቸው እግዚአብሔር ያጽናቸው። እውነት ነው በጣም ከባድ ነው ለእናቷ ከባድ ነው በጣም። አንድ አይኗን ያጣችሁ አይኗን ስልሽ በጣም ከባድ ነው። አንድ ልጅ እንጃ በጣም ይከብዳል ስልሽ 2-3 ልጅ አይጠገብም ግን አንድ ሲሆንና ልጅ ሲበዛ ቢያንስ በአንዱ እንኳን ትረሻለሽ እና በጣም እናቷ ከባድ ጊዜ እያሳለፈች ነው። እግዚአብሔር እንግዲህ እሱ ይርዳን ሁላችንም። እስኪ እሺ እናቴ እሺ አመሰግናለሁ አቡዬ እግዚአብሔር ያክብርልኝ። እሺ ቻው አቡዬ። አንቺ አካውንት ነው ታዲያ እኔን ፊት ለፊት እያያችሁ ሌላ ማንኝ ፍቅሮች ላይቭ ከገባሁበት ኦፍ ኮርስ የኔ አካውንት ነው። በየቀኑ ሞት መስማቱ ይበላል። ትናንትና አንዷ ሳውዲ ስትወልድ የሞተችውን ሰምተን አሁን ደግሞ ዛሬ ዱባይ ራሷን ያጠፋች ደግሞ ስንሰማ በየቀኑ ሞት ስንሰማ እንዴት ይደብራል በእናታችሁ። እውነት በጣም ደበረኝ በቃ። ተሰርቆ ከሆነ እንዴት ማለት ተሰርቆ እኔ ምን አደርጋለሁ እዚህ ውስጥ? ተሰርቆ ከሆነ አካውንት ይሄ አካውንት የኔ ነው። ፎሎ አድርጉት። ፎሎ ያላደረጋችሁት ኮሜንት ላይ